ሰላም ይሄንን ካልፕ እስክሪፕቶ ማስቀመጫ እንዴት ተሰራው ዛሬ እናያለን። ያው ብዙ ጊዜ ከሞልድ ላይ ቦክሲ ማፍሰስና ቀለሞችን ስላሳያችሁ ሱፐር ዘልየዋለሁ። ዛሬ የምናየው ስቲከር ዩቪ ስቲከር የሚባል አለና እሱን እንዴት እንደምንለጥፍ አውጆቹ ላይ እንዴት እንደምናደርግ በዚህ ካፕ አሳያችኋለሁ። ይሄ ካፕ ለእስክሪፕቶ ማስቀመጫ ይሆናል፣ እንደ ፖት ለአበባ ማስቀመጫ ይሆናል ማለት ነው። ከሞልድ በኋላ እንደዚህ ወጥቷል። ይሄንን ለአንድ ድርጅት 20 ፒስ ሎጎቸውና ስማቸው ያለበትን ነው የሰራውላቸው። ይሄ ስቲከር ዩቪ ስቲከር ይባላል። ከዚህ በፊት በአዋርድ ኢፖክሲ በአዋርድ ሚል ዩቲዩብ ላይ ለቅቄላችኋለሁ። ያላያችሁ ቼክ ማድረግ ትችላላችሁ። እሱ ስቲከር በጣም አስቸጋሪ ነው። እንደዚህ ደቃቃ ለሆኑ ፕላስ ደግሞ ከለር አሁን ኦሬንጅ እና ጥቁር አለ አይደል? እነዛ ስቲከሮች ኮመን የሆነ ከለር ነው ያላቸው፣ ወይ ጎልደን ኦር ብላክ ኦር ሲልቨር ነገር ያላቸው ማለት ነው። ግን ይሄኛው ግን በተፈለገው ከለር አይነት በፈለጋችሁት ሎጎ ስቲከሩ ይወጣል ማለት ነው። እንዲሁም ለመስራት በጣም ቀላሉ ቶሎ ምንም ጊዜ ሳይፈጅ መሰራት የሚችል ስቲከር ነው። እንደ አማራጭ አሁን አዲስ የመጣ ስቲከር አይነት ነው። ዩቪ ስቲከር ይባላል እና ስፔሻሊ ደግሞ እንደዚህ ከርቭ ለሆኑ ነገሮች አሁን ደረበን ኢፖክሲ ጨምረን ማድረግ ለማንችልባቸው ቦታዎች ደግሞ በጣም ፐርፌክት ነው። ቢኮዝ በጣም ካልተታገልነው በስተቀር የመልቀቅ ፕሮባቢሊቲ ትንሽ ነው። ሞር ኢፖክሲ ደግሞ ፍላት በሆነ ነገር ላይ ደግሞ ኢፖክሲ ቢጨመርበት ላይ ቢፈስበት የበለጠ አሪፍ ነው። ይሄኛውን ስቲከር አይነት ቢሆን ማለት ነው። አስተካክለን እንለጥፋለን። ምክንያቱም አንዴ ከያዘ ስለማይለቅ ማለት ተመልሰን አንስተን እናስተካክል ብለን ማስተካከል ስለማንችል አይተን አላይመንቱን ቼክ አድርገው መስራት እንችላለን። እነዚያውም በሎጎና እኔ የፈለጉበት ጽሁፍ በአንድ በኩል ሎጎ፣ በዛኛው በኩል ደግሞ ስማቸው የድርጅቱ ስም ያለበትን ነው የሰራውላቸው። ስቲከሩን ብትፈልጉ ማናገር ትችላላችሁ፣ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እና ኤኒሚ እንዲሰራላችሁ የምትፈልጉት ቪዲዮ አይነት ካለ ኮሜንት ላይ መጻፍ ትችላላችሁ፣ ሰራላችኋለሁ። እና ዲፈረንሱን ከያኛው ቪዲዮ አይታችሁ ከዚህ ጋር ቼክ ማድረግ ትችላላችሁ። ይሄን ኢዚ እና ቶሎ እንደሰራሁት ቼክ ማድረግ ትችላላችሁ ማለት ነው። የዚህ አይነት ኦልሞስት 20 የሚሆኑ ካፖችን ነው የሰራሁት። እነሱ ወደውታል። ማሰራት የምትፈልጉ ሰዎች ካላችሁ ኮንታክት ማድረግ ትችላላችሁ። እና ይሄን ጥያቄ ያላችሁ ሰዎች ማቴሪያልን መግዛት የምትፈልጉ ሰዎች መግዛት ትችላላችሁ። አድራሻዬን እዚህ ላይ አስቀምጥላችኋለሁ። ኢፖክሲ ማቴሪያልም ሸጣለሁኝ አለኝ። ቀለሞችም ኢፖክሲ ኦን ኦል ሞልድስ የረከቦት ይሆናል። እንደዚህ አይነት ሞልዶች ሊሆኑ ይችላሉ። የተለያዩ አይነት ሞልዶች አሉኝ እና እዚህ ስራ ላይ ያጋጠማችሁ ችግሮች ካሉ ኤኒቲንግ ኮሜንት ላይ ከፈለጋችሁ ደውላችሁ መጠየቅ ትችላላችሁ። ፍሪ ነው፣ ችግር የለውም። ያለን ሼር ማድረግ አያስከፍልም። ፋይናሊ ይሄንን ይመስላል። የውስጡ ቀለም ያው እነሱ ትንሽ ይሁን ባሉት እኔ ከለር መሰራት ይችላል፣ ግን እንደዚሁም ኦርደር ስላደረጉት ነው። ሃዮቹ እነዚህ ናቸው። for the next video እስከምንገናኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ሰጥኝ ትችላላችሁ። I think አሪፍ ነው። ለድርጅቶች አሪፍ ኦፕሽን ነው። Thanks for watching. Bye.